ሰላም ውዶቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እዚህ ጋር ሳሳዝን ምግብ በልተን እንደዚህ ጋደም ባልኩበት ጓደኞቼ እንደዚህ አስደንግጦ ቀስቅሰውኝ ነው አስደነገጡኝ። ብዙ ጊዜ እንደዚህ ምግብ ስንበላም ሻይ ስንጠጣም ቢሆን ትኩስ ነገር ያነቃቃል ይባላል። እኛ ግን ደክሞን ስለምንበላ መሰለኝ የሆነ እንቅልፍ ዱክክ ይለናል፣ ዱካክ ይለቅብናል። ብቻ እግዚአብሔር ይመስገን ሁሉንም ለበጎ ነው። እውነት እህቶቼ ብዙ ጊዜ አናማርር። ደስተኛ ሆነን ስንሰራ ደስተኛ መሆን አለብን። አለ ብዙ ነገር ብዙ ውጣ ውረድ አለ። ከጠዋት እስከ ማታ እስከሚመሽልን ድረስ ያለው ሰዓት በጣም ከባድ ነው። አንዳንድ ቤት በተለይ አንዳንድ ቤት ብዙ የማይባል ቤት አለ። አንዳንድ ቤት እንደዚህ ምግብ የሚሰራበት ቤት በተለይ ምግብም ጽዳትም አንድ ሰው ከሆነ በጣም ከባድ ነው። እኔ ባይገርማችሁ አሁን ይሄ ጨርሼ መስኮቱ ጨረስኩኝ። ያው ቪዲዮ እንዳይረዝም አሳጥሬው ነው እንጂ ስራዬ ይሄ እንደዚህ ብቻ አይደለም። በጠዋት ተነስቼ አጸዳለሁኝ። ጽዳት ከፎቅ እስከ ታች አጸዳለሁኝ። በእርግጥ ሁሌ ስለሚጸዳ እግዚአብሔር ይመስገን ብዙም አይቆሽሽም ምንም ቢሆን ማለት ነው። ግን ለደንቡ ያው መነካካት አለበት እና በተለይ ልጅ ያለበት ቤት ይቆሽሻል። እና ይሄ ወፍ ምናምን የሚኖርበት ቤት ወፎች ይኖራቸዋል። እኔ ሰዎች አላቸው ልጆች ወፎች አላቸው እና ቤት ያቆሽሻሉ። ብቻ እግዚአብሔር ይመስገን ፈገግ እያልኩ ደስተኛ እየሆንኩ ምክንያቱም ይህን ሰርቶ ማግኘት ሰርቶ እኔ ሰርቼ የወር ደመወዝ አለኝ ይታሰብልኛል። ይሄ የማያገኙ አሉ ብዙ በጤና ምክንያት ሰርቶ መብላት እየፈለጉ የሚሰቃዩ አሉ። እግዚአብሔር ይመስገን አሁን ወደ ኩሽና የገባሁኝ ያው ሳዘገጃጅ ለመቅረጽ አልተመቸኝም ነበረ። ይቅርታ ያው ዶሮ ስጋ ነው የሰራሁኝ ዛሬ። በእርግጥ አርብ ነው ሊሰበሰቡ ነው። አርብ በጣም ይሰበሰባሉ። በጣም ይከብዳል አርብ በዚህ ድስት እና አንድ በግ ሙሉ ነው የሰራሁኝ። እግዚአብሔር ይመስገን ለመቅረጽ ያኔ ሰዎች ነበሩ ስሬ ሲጀምር ማለት ነው እና ለዛ አልቀረጽኩም። እና ይሄ ስጋው ነው። ይሄ አንድ በግ ነው ቢባል ማን ያምናል? እንደዚህ ዝም ብሎ ቆራርጾ መክተት ነው። አሁን ጨረስኩኝ፣ ያ ምግቡ ጨረስኩኝ። ወደ እቃ አጠባ ገባሁኝ። እቃውም አጥቤ እነሱ እስከሚሰበሰቡ እግዚአብሔር ይመስገን። እና ውዶቼ እግዚአብሔር እያመሰገንን መስራት ጥሩ ነው። ይጨምርልናል እንጂ አይቀንስብንም። እና ቪዲዮ ከተመቻችሁም ካልተመቻችሁም ኮሜንት ስጡኝ። ከተመቻችሁም ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ጊዜ ይሁንላችሁ።